እስቲ ይህን ቪዲዮ ባይተን እንመለስ። ጉሮሮስ ከሚዘጋ የጧውኩት ትጉሯ ማርያም ታውቃለች። እኔና እናንተ የምናውቀው ነገር የለም። ሳሚነች ዳ 10 ሲሞላ ተው በለኝ አልታዘዝኩም። ደረቴን ደግቼ ደፋ ብል አዋቶ መቅበሩ መከራ። እሺ እንዳያችሁ እንግዲህ ይሄ በጣም የሚያሳዝን ቪዲዮ አይነት ነገር ነው። ሰው ለመዳን ለመጽደቅ ብሎ ይህን ያህል ራሱን በድንጋይ ደረቱን እየወቃ ቪዲዮ መስራት፣ ህዝብን ማስተማር በጣም የሚያሳዝን ነው። ግን መጽሐፍ ቅዱስ ስለ ጽድቅ ምን ይላል? ይህ ቪዲዮ የሚያጸድቅ ይመስላችኋል? ሰው እንዲህ በመሆኑ ራሱን በመጉዳት በመምታት በራሱ ጥረት የሚያቆመው ጽድቅ አለ? በፍጹም። መጽሐፍ ቅዱስ በእግዚአብሔር ዘንድ ለመጽደቅ እኛ በራሳችን የምንሰራው ምንም ስራ የለም። ለጽድቅ የምንሰራው ስራ ምንም የለም። የሚያጸድቅ አንዱ የእግዚአብሔር ልጅ ኢየሱስ በሰራው ስራ ብቻ ነው እንጂ እኛ ሰርተን የምንጸድቅበት የስራ አይነት የለም። የስራ አይነት የለም። ለመጽደቅ አንድና አንድ ነገር ነው መጽሐፍ ቅዱስ ከኛ የሚጠብቀው። እሱም በእግዚአብሔር ልጅ በጌታችን በኢየሱስ ክርስቶስ እንድናምን ይጠይቃል። ወደ ኢየሱስ እንድንመጣ እርሱን እንድንቀበል መጽሐፍ ቅዱስ ይህንን ቀላል ነው በቃ ወሳኝ አድርጎ አስቀምጧል። ማቴዎስ ወንጌል ምዕራፍ 11 ላይ ከቁጥር 28 እንደዚህ የሚል ቃል አለ። እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክምም ቀሊል ነውና። ይህንን የተናገረው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይሄ ነው አሁን ቪዲዮ ላይ እንዳያችሁት እንደዚህ አይነት ሸክም ከሰዎች ላይ አንከባልላለሁ። ሃይማኖት የጫነውን ሸክም፣ ባህል የጫነውን ሸክም፣ ወግ የጫነውን ሸክም ከላያችሁ ላይ አንከባልላለሁ። ወደ እኔ ኑ እኔ አሳርፋችኋለሁ ይላል ኢየሱስ። አንድ የእረፍት መንገድ ነው፣ የሚያሳርፍ አምላክ ነው። በሁለተኛ ደረጃ ደግሞ የምንድንበት መዳኛችን ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ወደ እኔ ኑ እኔ አሳርፋችኋለሁ ይላል። ከእንደዚህ አይነት መከራ፣ ከእንደዚህ አይነት ራስን በድንጋይ ከመደብደብ ከየትኛው ከሃይማኖት ስርዓት ባይዘው ጌታችን መድኃኒታችን ኢየሱስ ክርስቶስ ነፃ ያወጣል። እና ዛሬ በእውነት ግብዣዬ ምንድነው? ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ በመምጣት እሱ የሚያሸክመንን ቀላል ሸክም እንሸከም። ምንም ኢየሱስ ክርስቶስ ለሰው ልጅ የሚከብድ ሸክም ማንም ላይ አይጭንም። እሱ ፍቅር ነው፣ እሱ አዳኝ ነው፣ እሱ መንገድ ነው፣ እውነት ነው፣ ህይወት ነው። በእርሱ በቀር ወደ አብ የሚመጣ የለም። አንድ ክፍል ጨምራችሁ በእውነት እኔ በተለይ እነዚህ የሃይማኖት ሰዎች ህዝቡ ላይ ስለሚጭኑት ቀንበር በጣም እግዚአብሔር አምላክ ይቅር ብላችሁ ንስሐ ሊገቡም ይገባል። በእንደዚህ አይነት መንገድ ጽድቅ አይገኝም። በእንደዚህ አይነት መንገድ ወደ እግዚአብሔር መንግስት መምጣት አይቻልም። መምጫ መንገዱ በጌታችን በመድኃኒታችን በኢየሱስ ክርስቶስ በመስቀሉ ስራ ማመን ብቻ ነው ከሰው ልጅ የሚጠበቀው። እንደዚህ ይላል ገላትያ ምዕራፍ 2 ከቁጥር 16 ላይ እንደዚህ የሚል ቃል፣ ነገር ግን ሰው በኢየሱስ ክርስቶስ በማመን እንዲጸድቅ እንጂ በሕግ ስራ እንዳይሆን አውቀን ስጋን የለበሰ ሁሉ በሕግ ስራ ስለማይጸድቅ እኛ ራሳችን በሕግ ስራ ሳይሆን በክርስቶስ እምነት እንጸድቅ ዘንድ በክርስቶስ ኢየሱስ አምነናል። ይህንን የተናገረው ሐዋርያው ቅዱስ ጳውሎስ ነው። በሕግ ስራ እንኳን አይደለም እንደዚህ በድንጋይ ራስን በመደብደብ ይቅርና በሕግ ስራ ስል ሙሴ ከእግዚአብሔር ጋር 40 ቀንና 40 ሌሊት በሲና ተራራ ላይ ቆይቶ ከእግዚአብሔር ተቀብሎ በወረደው በሕግ ስራ እንኳን መጽደቅ አይቻልም። በአዲስ ኪዳን የሚያጸድቀው ኢየሱስ ክርስቶስ እንደሆነ ሐዋርያው ቅዱስ ጳውሎስ ይናገራል። አይደለም ዛሬ እኛ በፈጠርነው ሕግና ስርዓት ወግ ይቅርና ሙሴ ያወረዳቸው እነዛ ሕግጋት እንኳን በአዲስ ኪዳን የሚያጸድቁ አይደሉም። ከእግዚአብሔር ጋር የሚያስታርቁ አይደለም። ኢየሱስ ክርስቶስን ወዲያ ብለን ሕግን በመፈጸም በእግዚአብሔር ፊት ጻድቅ ሆነን መቆም አንችልም። እግዚአብሔር አምላክ ልቦናችንን ይክፈት።
ጌታ ኢየሱስ ክርስቶስን እንድንቀበል እርሱ ይርዳን። ሻሎም